ኢየሱስ ጌታ ነው ብሎ ሰብኮ አይደለም አፈወርቅ ያለችው። ማርያምም ታማልዳለች ብሎ ተናግሮ አይደለም አፈወርቅ ያለችው አላለማ። አፈወርቅ ያለችው የታምረ ማርያም ዮሐንስን አፈወርቅ ያለችው የሴትን አፍረተ ስጋ ስለሳመ ነው። ታምሩ እንደሚነግረን ማርያም ታምር ስታደርግ ድንቅ ስታደርግ የሴትን አፍረት ዮሐንስ የሚባለውን ሰው አሳመችው ነው የሚለው። ይህንን የሴት አፍረተ ስጋ ለመሳም ዮሐንስ እዚህ ደረጃ ላይ ያደረሰው ምን ተገኝቶ ነው የሚል ሰው ካለ ለዚህ ሁሉ ምክንያት የሆነችው አንዲት ቤተክርስቲያንን አዘውትራ በመውደድ ወደ ቤተክርስቲያን አዘውትራ የምትመጣ ቤተክርስቲያን ስርዓትን የምትወድ የእግዚአብሔርን ቤት ወዳለው ብላ የምትል ወደ ቤተክርስቲያን አብዝታ የምትመጣ ሴት ነበረች። ከወር አበባዋ ሳትነጻ የወር አበባ ደሟ ሳይደርቅ ሳይሄድ ከነ ወር አበባዋ እንደሆነች መጣች ወደ ቤተክርስቲያን። የወር አበባዋ እንደያዛት መጣች። ህዝቡም የመንፈስ ቅዱስ ረድኤት ርቋት በላዋም ላይ የፀሐይ ብርሃን ተገልጾ አይተው ይችን ሴት አምጥተው በንስጥሮስ ፊት አቆሟት። ይኸውም በአንብሮተ እድ የሚሾም ነው ይላል። ንስጥሮስም ኃጢአትሽን ንገሪኝ፣ ምን አደረግሽ? የመንፈስ ቅዱስ ረድኤት ከአንቺ ርቋል አላት። ሴት የወር አበባ ስታይ የመንፈስ ቅዱስ ረድኤት ከእሷ ይርቃል? ንገሪኝ፣ ኃጢአትሽን ምን ሰርተሻል? የመንፈስ ቅዱስ ረድኤት ከአንቺ ይርቋል አላት። ያችም ሴት ምንም የሰራሁት ኃጢአት የለኝም፣ ቤተክርስቲያንን በመውደድ የመርገም ደሜ ሳይደርቅ ሳነጻ ከምዕመናን ጋር ወደዚህ መጥቻለሁ አለችው። በቃ ይኸው ነው። ሊቀ ጳጳሱም ተቆጥቶ ይላል። ምን አስቆጣው? ምን አስቆጣው? ይሄ ሊቀ ጳጳስ የተባለው የጳጳሳት አለቃ ማለት እኮ ነው። ሊቀ ጳጳሱ ተቆጥቶ ራቁቷን አውጥተው ዘቅዝቀው ይሰቅሏት ዘንድ አዘዘ ይላል። እግዚአብሔርን የተሳደበ መንግስተ ሰማያት ይገባል። በታምረ ማርያም አስተምሮት እግዚአብሔርን ተሳደቡ እንጂ ማርያምን ከያዛችሁ በሷ ጥርኝ ውሃ ካጠጣችሁ መንግስተ ሰማያት ትገባላችሁ ይላል። እግዚአብሔር ተሰድቦ ራሱ እግዚአብሔር በፈጠረውና በሰራው መንግስት ውስጥ ማርያም እየተከራከረች እኔ ያልኩን ካልማርክልኝ እያለች ታስገባለች ይላል። ቄሱን ሰድባል ብላ ደግሞ ገነት ሳይሆን ሲኦል ጨመረችው ይላል። እኔም ወደው መነኩሴ መተኸዋል ብላ ሰውየውን ረግማ ወደ ውሻነት ቀየረችው ይላል። ታምረ ማርያም እህቶቼ ነው ወንድሞቼ። ለተጠማ ውሻ በወርቅ ጫማ ውሃ ጠጣች የተባለችዋ ማርያም የጌታ እናት ተብላ የተባለችው በታምረ ማርያም የተጻፈችው ሰውን ረግማ ወደ ውሻነት ቀይራለች ይላል። ቃል በቃል ተቆጥታ እግዚአብሔር ከምድረ ገጽ ያጥፋችሁ ብላ ስትላቸው ምድር ተከፍተው አጠቻቸው። ሌሎቹ ደግሞ ወደ ውሻነት ተቀይረው እያሉ እየጮሁ ሄዱ አለ።